አንዲት ባሪያ ጌታዋን መውለዷ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። እናቲቱ ባሪያ ልጇ ግን የሷ ጌታ የሚሆንበት ይፈጠራል። ይሄ ማለት ምንድነው? وذلك كناية عن كثرة الفتوحات ሙስሊሞች ሰፊውን የዓለም ክፍል ይከፍቱትና በርካታ ዕቁባትን የማግኘት እድል ይኖራቸዋል። ከነኛ ልጆች ሰዎች ደግሞ ይወልዳሉ። የሚወለደው አባቱን ስለሚከተል እንደ ጌታ እንደ አለቃ ይቆጠራል ማለት ነው ብለው የፈሰሩ ዑለማዎች አሉ። ሌላው ደግሞ ልጅ ለናቱ ጨካኝ ከመሆኑ የተነሳ አኺረት ዘማን ወደ ቂያማ አካባቢ እናቱን እንደ ባሪያ አድርጎ የሚመለከትበት ሁኔታ ይፈጠራል። ዛሬ ይሄ ተፈጥሯል ቢባል ምንም ሰተት አይደለም። ምክንያቱም በርካታ ሰዎች የእናት ሐቅ ምን እንደሆነ ሳያውቁ እናቶቻቸውን እንደ አሽከር የሚመለከቱ፣ አንዳንድ ጊዜም ለመስማት በሚዘገንን መልኩ እናቶቻቸውን የሚሰድቡ የሚገርፉም መፈጠራቸው አልቀረምና ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ተናግረው የነበሩት እናት የጀነት ቁልፍ ናት፣ እናትን ታዘዙ ብሎ አላህ Subhanahu Wa Ta'ala በቁርአኑ አዟል። ነብዩ ሰለላሁ ዐለይሂ ወሰለም 3/4ኛው መብት የእናት ነው፣ 1/4ኛው የአባት ነው ብሎ እስከ መናገር የደረሰ ክብሯን ከፍ የሚያደርግ የቁርአንና የሐዲስ አስተምህሮት አለ። ይሄን ግን ወደ ጎን በመተው እናቶችን ዝቅ አድርጎ የሚመለከቱበት ጊዜ ይፈጠራል ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረው ነበር። ይሄም ተፈጥሯል። ከዚህ የባሰ ደግሞ ሊፈጠር ይችል ይሆናል፣ አላሁ አዕለም። 9ኛው የፎቆች መብዛት ነው። ይሄ በሚገርም ሁኔታ በአለም በፍጥነት እየተከሰተ ያለ ነገር ነው። ምናልባት ወደኛ ሀገር ዘግየት ብሎ የገባ ነው ቢባልም ሌላው ሀገር ውሎ አድሯል። 20 30 40 100 ፎቆች በተከታታይ ወደ ላይ የሚገነቡባቸው አጋጣሚዎች ተፈጥረዋል። በአረቢያ ምድር ከ30 ዓመት በፊት ዘላኖች የነበሩ ከብት አርቢዎች ዛሬ የብዙ ፎቅ ባለቤቶችና ሚሊዮነሮች ሆነው ይስተዋላሉ። ምናልባት ለጉርሳቸው እንኳን የሚሸፍኑበት አጥተው ሐጅ የሚያደርጉ ሰዎችን መንገድ ላይ ተጠብቀው እባካቸው ሰድቁን ብለው ይለምኑ የነበሩ ናቸው እነኚህ ሰዎች። ዛሬ ግን የት ደርሰዋል? እናም በሀብታቸው የተነሳ ሌላውን ክፍል በዝቅተኝነት የሚመለከቱበት ሁኔታ ነው የተፈጠረው። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ በማለት የገለጹት ማለት ነው። ሐዲሱ ጅብሪል የታወቀ ነው። ጅብሪል መጥቶ ነብያችንን ሰለላሁ ዐለይሂ ወሰለም በርካታ ጥያቄዎችን ጠይቋቸው ከዚያ መካከል ፈአኽብርኒ ዐን الساعة ስለ ቂያማ ንገረኝ እስቲ መቼ ነው የምትከሰተው ብሎ ጠየቃቸው። قال ما المسؤول عنها بأعلم من السائل ስለ ቂያማ ተጠያቂው ከጠያቂው የበለጠ የሚያውቀው ነገር የለም፣ እኔም አንተም እኩል ነን። ቂያማ መኖሯን እንጂ ቀጠሮዋ በዚህ ቀን ነው የሚለውን